የቀድሞው የኢትዮጵያ ፌዴራል ዲሞክራሲ ሪፐብሊክ ጠቅላይ ሚኒስትር የነበሩት አቶ መለስ ዜናዊ አስረስ ወይም ለገሰ ዜናዊ ግንቦት 1 ቀን 1947 ዓመተ ምህረት ከእናታቸው ከወይዘሮ አለማሽ ገብረልዑልና ከአባታቸው ዜናዊ አስረስ በአድዋ ከተማ ተወለዱ። እስከ 8ኛ ክፍል ድረስ በአድዋ ንግስተ ሳባ ትምህርት ቤት ተማሩ። በ1961 እስከ 1964 ዓመተ ምህረት ድረስ የሁለተኛ ደረጃ ትምህርታቸውን በጀነራል ዊንጌት ትምህርት ቤት አዲስ አበባ ተከታተሉ። በ1965 ዓመተ ምህረት በአዲስ አበባ ዩኒቨርሲቲ የሕክምና ፋኩልቲ የሕክምና ትምህርታቸውን መከታተል ጀመሩ። በ1966 መጀመሪያ በተማሪዎች መማክርት ምርጫ ላይ በመወዳደር የሳይንስ ፋኩልቲ በመወከል በአዲስ አበባ ዩኒቨርሲቲ ተማሪዎች ምክር ቤት ስቱደንት ካውንስል አባል በመሆን የኢትዮጵያ ተማሪዎች ንቅናቄ አመራርን ተቀላቀሉ። በ1967 ዓመተ ምህረት አምባገነኑ የደርግ ስራን ለመታገል ወደ ትጥቅ ትግል በመውጣት የህወሓት አባል ሆኑ። በ1967 እስከ 1969 በህወሓት ታሪክ በድርጅቱ ህልውና የማረጋገጥ ምዕራፍን ፈተናዎችን በጽናት ተሻገሩ። በ1969 ዓመተ ምህረት የህወሓት ማዕከላዊ ኮሚቴ ተወካይና የከፍተኛ አመራር አባል ሆኑ። በ1971 ዓመተ ምህረት በህወሓት አንደኛ ድርጅታዊ ጉባኤ ላይ የህወሓት ማዕከላዊ ኮሚቴ አባል ሆነው ተመረጡ። ከ1971 እስከ 1975 ዓመተ ምህረት ድረስ የትግራይ ህዝብ በብሔራዊና ህዝባዊ ትግል በስፋት ለማሳተፍ በተደረገ እንቅስቃሴ በአመራርነት ተሳተፉ። በ1981 ዓመተ ምህረት በሶስተኛው የህወሓት ድርጅታዊ ጉባኤ የህወሓት ዋና ጸሐፊ በመሆን ተመረጡ። በ1983 ዓመተ ምህረት ህዳር ወር ላይ በኢህአዲግ የመጀመሪያ ጉባኤ የኢህአዲግ ሊቀመንበር ሆነው ተመረጡ። በ1983 ዓመተ ምህረት ግንቦት ወር ላይ ኢህአዲግ አዲስ አበባ በተቆጣጠረበት ወቅት የኢህአዲግ ጊዜያዊ መንግስት ፕሬዝዳንት ሆነው ለአንድ ወር ያህል አገለገሉ። ከሐምሌ ወር 1983 ዓመተ ምህረት ጀምሮ እስከ 1987 ዓመተ ምህረት መጨረሻ የኢትዮጵያ የሽግግር መንግስት ፕሬዝዳንት በመሆን አገለገሉ። በ1987 ዓመተ ምህረት የተካሄደው የመጀመሪያ የኢትዮጵያ ዲሞክራሲያዊ ምርጫ ተከትሎ በመስከረም 1988 ዓመተ ምህረት የኢትዮጵያ ዲሞክራሲያዊ መንግስት ጠቅላይ ሚኒስትር በመሆን ተመረጡ። በተከታታይ ለ4 ጊዜ በመመረጥ እስከ ዕለተ ህይወታቸው እልፈት ድረስ ሀገራቸውን ህዝባቸውን አገልግለዋል። Subscribe to my channel.